ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። መንግስት የመማር ማስተማር እንቅስቃሴን የተሳካ ለማድረግ በቂ የመማሪያ መጻሕፍት አቅርቦት እንዲኖር እየሰራ መሆኑ ተገለጸ። ይሁን እንጂ ታትመው የቀረቡ መጻሕፍትን ወረዳዎችና የከተማ አስተዳደሮች በወቅቱ አለማንሳታቸው በ2017 ትምህርት ዘመን ለሚደረግ ቅድመ ዝግጅት ተግዳሮት መሆኑን የካፋ ዞን ትምህርት መምሪያ አመላክቷል። ጉዳዩ የሚመለከተው ሁሉ ለችግሩ አፋጣኝ መፍትሄ እንዲፈልግም መምሪያው አሳስበዋል። ፍጹም ተሾመ ተጨማሪ አለው። ካለፉት 2 ዓመታት ወዲህ አዲሱ የትምህርት ፍኖተ ካርታ በሀገር ደረጃ ተቀርጾ ስራ ላይ መዋሉ ይታወቃል። ከነዚህም ስርዓተ ትምህርት ማሻሻያዎች ውስጥ አንዱና ትልቁን ድርሻ የያዘው ደግሞ የመጻሕፍት ዝግጅትና ህትመት ነው። በመሆኑ በየደረጃው ያሉ አካላት ህብረተሰቡን በማንቀሳቀስና ድጋፍ በማሰባሰብ መጻሕፍትን የማሳተሙ ስራም ተጠናክሮ መቀጠሉን መረጃዎች ያመለክታሉ። በዚህም ከ1ኛ እስከ 6ኛ ክፍል ያሉትን መጻሕፍት ዞኖች የሚያሳትሙ ሲሆን ከ7 እስከ 8ኛ ደግሞ የክልል ትምህርት ቢሮዎች እንዲሁም ከ9 እስከ 12ኛ ክፍል ያሉትን የመማሪያና የማስተማሪያ መጻሕፍት ደግሞ የፌዴራሉ ትምህርት ሚኒስቴር የማሳተም ኃላፊነት ድርሻ አለባቸው። ሆኖም በእነዚህ አካላት እንዲሁም በወረዳና ከተማ አስተዳደሮች ፍላጎት መሰረት የታተሙ መጻሕፍት በወረዳዎችና የከተማ አስተዳደሮች በወቅቱ ማንሳት ባለመቻላቸው የ2017 ዓ.ም ትምህርት ዘመን ለሚደረገው ቅድመ ዝግጅት እንቅፋት መሆኑን በመምሪያው የስርዓተ ትምህርት ዝግጅትና ትግበራ ዳይሬክቶሬት ቡድን አስተባባሪ አቶ ሲሳይ ሸሎም ከከፋ ቴሌቪዥን ጋር በነበራቸው ቆይታ ገልጸዋል። በተለያዩ መድረኮች ላይ የህዝብ ንቅናቄ ስራ ሲሰራ ነበር። የህዝብ ንቅናቄ ሲሰራ የነበረው የመማሪያ ማስተማሪያ መጻሕፍት በራስ አገዝ እንደመሆኑ በዞኑ እንደመሆኑ መጠን ህዝቡ ከዳር እስከ ዳር ተንቀሳቅሶ የሚመለከታቸው አካላት ሁሉ ተረባርበው እነዚህ መጻሕፍት እንዲያሳትሙ ማድረግ ነው። በዚሁ መሰረት በተደረገው እንቅስቃሴ በ2016 ዓመተ ምህረት ማለት ነው በዚህ አመት ገንዘብ ወደ 75 ሚሊዮን የሚሆን እቅድ ይዘን ወደ 28 ሚሊዮን ብር እንዲሰበሰብ ቃል ተገብቷል። ከዚህ ውስጥ እስካሁን ድረስ ያጠናቀቁት 4 ወረዳዎች ናቸው። 4 ወረዳ ማለት ቦንጋ ከተማ አስተዳደር አለ፣ ጨና ወረዳ አለ፣ ገዋታ ወረዳና ሳይለም ወረዳዎች እነዚህ 100% ያጠናቀቁ ናቸው፣ ክፍያውን ማለት ነው። ሌሎቹ ግን እስካሁን አላጠናቀቁም። ባይጠናቀቅም ማተሚያ ቤቱ መጻሕፍትን አዘጋጅቶ አቅርቧል። ከባለፈው ወር ጀምሮ 100% ጨርሶ አድርሷል። ነገር ግን መጽሐፍ ሊሰጥ የሚችለው እነዚህ 100% ያጠናቀቁ ወረዳዎች በማጠናቀቃቸው ብቻ ነው ሊሰጥ የሚችለው። ነገር ግን ሌሎቹ ወደ 13 መዋቅሮች አልጨረሱም። ለነሱ 100% እስኪ ያጠናቀቁ ድረስ መጽሐፍ እንዳይሰጥ የሚለውን የጋራ ውሳኔ ይዘናል። ምክንያቱም መጽሐፉ እጃቸው ላይ ከገባ ለመክፈል ዝግጁ ስለማይሆኑ ማለት ነው። እንግዲህ እነዚህ መጽሐፍት ያጠናቀቁትም ቢሆኑ ከጨና ወረዳ በስተቀር ያነሳ ወረዳ የለም። ባለማንሳቱ ይሄው እንደምታዩት እዚህ ቁጭ ብሏል። ማስቀመጫ አተናልኛ ኮሌጁን እያስጨነቅን ያለ ነው። መማሪያ ክፍል ውስጥ ነው አሁን ተከማችቶ ያለው። ወደ 5 ክፍሎች አሉ። ስለዚህ አሁንም እነዚህ ነገሮች በጣም አሳሳቢ ናቸውና ባለማንሳታቸው ነው እዚህ ተቀምጦ ያለው እንጂ ማንሳት የሚችሉ አካላት ማንሳት ይችላሉ የሚለውን ነገር መግለጽ ወዳለሁ። መጻሕፍቱ በወቅቱ ሳይነሱ መቅረታቸው አሁን ላይ በመጓጓዝ ላይ ያሉትን ማስቀመጫ ስፍራ መቸገራቸውን የተናገሩት አስተባባሪው ወረዳዎቹ መጥተው እንዲያነሱ ትኩረት ይደረግም ብለዋል። በየወቅቱ ለሚመለከታቸው አካላት ሀሳብ በማቅረብ እንዲነሳ ጥረቶች ቢደረጉም እስካሁን ከጨና ወረዳ በስተቀር ያነሳ ባለመኖሩ ችግሩ አሳሳቢ ደረጃ ላይ መድረሱን ያወሳሉ። ወረዳዎች እንዲወስዱ በተደጋጋሚ በተለያዩ መድረኮች መልእክት ይተላለፋል። በተለያዩ መድረኮች ላይ ይነገራቸዋል። በባለሙያም ሁሉ እዛ ለሱፐርቪዥንም ለሌሎች ድጋፍና ክትትል ስራዎች ሲካሄዱ ሁሉ እነዚህ ነገሮች ይነሳሉ፣ ወረዳዎች እንዲያነሱ ማለት ነው። በመምሪያ ኃላፊ በኩልም በተለያዩ በፓርቲ መድረክም በመንግስት መድረክም በተለያዩ መድረኮች ይነሳል። ነገር ግን ወረዳዎች በፈቃደኝነት እያነሱ አይደለም። እኛ እናነሳለን፣ እኛ እናስገድዳቸዋለን፣ እኛ እንጎተጎታለን። ነገር ግን እያነሱ አይደለም። ምክንያቱም ምንድነው ብለን ስንጠይቅ እኛ ትራንስፖርቴሽን የለንም፣ የጭነት የአውራጅ የለንም የሚል ምክንያት እያቀረቡ በጣም ተቸግረናል። ይሄ አንደኛ ደረጃው ነው። የሁለተኛ ደረጃ ትምህርት ሚኒስቴር በብዙ ሺዎች የሚቆጠሩ ከ9ኛ ክፍል እስከ 12ኛ ክፍል
ያሉ መማሪያ መጽሐፍትን ከአንድ ለአንድ 9ኛ ክፍል አንድ ለአንድ ነው ያሳተመው። በብዙ ሚሊዮን ወጪ አውጥቶ ያሳተመው መጽሐፍ ይኸው እዚህ ተከማችቶ ነው ያለው። ነገር ግን ታች ተማሪ እጅ ላይ ምንም መጽሐፍ የለም። ምናልባትም 19ኛ ክፍል ላይ ጥሩ መጽሐፍ እጁ ላይ ሊኖር ይችላል። ስለዚህ እነዚህን መጽሐፍት አንሱ ብለን ብንል ጭራሽ ሊያነሱ አልቻሉም። እስከ 8ኛ ዙር ድረስ መጥቷል፣ እስከ ትናንትና ድረስ። ዛሬ 9ኛ ዙር እየተጫነ ነው ከተርጫ። በጣም በሚገርም ሁኔታ የደቡብ ትምህርት ቢሮ በራሱ ወጪ እየጫነልን ነው እዚህ ድረስ። ትምህርት ሚኒስቴር ተርጫ ድረስ ያስገባ፣ ከተርጫ እዚህ ድረስ ያለውን ወደ 3 ዙር በራሱ ወጪ ያመጥቶልናል። ቀደም ሲል ግን ዞኑ ነበረ ከተርጫ ሄዶ የሚያመጣው። አሁን እነዚህ ነገሮች ሁሉ በመንግስት በኩል እነዚህ ድጋፎች እየተደረጉ፣ ነገር ግን ታች የማውረዱ ስራ በጣም ትልቅ ቻሌንጂንግ ሆኗል። በጣም ችግር ውስጥ ነው ያለ ነው። በመሆኑም ህብረተሰቡም ይሁን ተማሪው ለውጤቱ መጥፋት እንደ አንድ ምክንያት ከሚያነሳቸው ጉዳዮች መካከል አንዱ መጽሐፍት እጥረት በመሆኑም አሁን ላይ በበቂ መልኩ የቀረበውን እንዲያነሱ የሚመለከታቸው አካላት ልዩ ትኩረት እንዲሰጡበትም አሳስበዋል። እንግዲህ ያው ይታወቃል የ2017 የትምህርት ዘመን ሊጀመር ጥቂት ወራት ናቸው የሚቀሩት። ምናልባትም አንድ ወር ምናምን ነው የሚቀረው። ምዝገባ ነሐሴ ውስጥ ልንጀምር ነው። እንግዲህ ይህን ስራ ለመጀመር አሁን ነው እንቅስቃሴ መደረግ ያለበት። እነዚህን ነገሮች ለማንሳት ርብርብ መደረግ ያለበት በዚህ ሰዓት ነው። በሚቀጥለው ዓመት አይደለም ወይ መስከረም ሲመጣ አልነበረም። ነገር ግን አሁን ያለው ነገር ሁሉ ነገር እንቅስቃሴው በጣም የተዳከመ ነው። ሰው በዚህ ላይ ትኩረት እየሰጠ አይደለም። የወላጅ ጥያቄ ግን በየመድረኮች እየተነሳ ነው ያለው፣ በየስብሰቦች እየተነሳ ነው ያለው። መጽሐፍት የለም፣ መማሪያ መጽሐፍ ተማሪ እጅ አልገባም፣ መምህሩ ልጅ አልገባም። በሶፍት ኮፒ እንዴት ተምረው ውጤታማ ይሆናሉ የሚሉ ጥያቄዎች በበርካታ አካላት እየተነሳ ነው ያለው። ነገር ግን አሁን ለማንሳት ከፍተኛ ችግር ውስጥ ነው ያለው የማንሻ በጀት በሚል ማለት ነው። እኛም ይሄው አሁን ቅድም እንደገለጽኩኝ ወደ 300 ምናምን ሺህ መጽሐፍት በእጃችን ገብቷል ነው 203,979 የአንደኛ ደረጃ ከቅድመ አንደኛ እስከ 6ኛ ክፍል ያሉ መጽሐፍት በእጃችን ገብተው እነዚህ በሚያሳዝነው ነገር ህፃናት ሁሉ በሶፍት ኮፒ ተብሎ በሶፍት ኮፒ ነው እየተማሩ ያሉት። ለዚህ ሁሉ በጣም በስሜት በትኩረት ሰው እየተንቀሳቀሰ ያለ መሆኑ ትልቅ ራስ ምታት ሆኖብናል። እዚያ ላይ ቅድም እንደገለጽኩኝ የቦንጋ ትምህርት ኮሌጅ ይህንን ክፍል ባይሰጠን፣ ይህን ትብብር ባያረግ የት ነበር የምናረገው? አሁንም እየመጣ ነው። የት እንደምናረግ ራስ ምታት ሆኖብናል። ምናልባት ተማሪም እዚህ ክፍል ገብቶ ሊማር ይችላልና በሚቀጥለው ዓመት እንግዲህ ያው በሚቀጥለው የትምህርት ዘመን የኮሌጅ ተማሪዎች ገብቶ የሚማሩበት ክላስ ነው። ስለዚህ ይሄ መጽሐፍ የት ነው ተማሪዎች የሚማሩት? ተማሪን ውጪ ነው የምታስተምረው? የት ነው የምታረገው? ትልቅ ችግር ሆኖብናልና የወረዳው አስተዳደር የወረዳው የመንግስት አካላት እዚህ ላይ ትኩረት ካላደረጉ በስተቀር በጣም ችግር ውስጥ ነው የምንሆነው። ከወረዳ አልፎ የዞን አስተዳደርም የዞን አመራር አካላትም እዚህ ላይ ትኩረት ሰጥተው ካልተንቀሳቀሱ በስተቀር መጽሐፉ በቆየ ቁጥር እየተበላሸ ነው የሚሄደው፣ ከጥቅም ውጭ እየሆነ ነው የሚሄደው። ይሄው የኮሌጁን መስተዋት ሁሉ እየጎዳ ያለበት ንብረት ሁሉ እየጎዳን ያለንበት ሁኔታ ስላለ ይሄ ከምን ጊዜውም በላይ ትኩረት መስጠት ያለበት ጉዳይ ነው። ትናንት መጽሐፍ ጠፋ፣ መጽሐፍ የለም፣ ተማሪ ማርበትን አጣ ብለን በየመድረኮች ስንጮህ እጃችን መጥቶ ሲገባ ደግሞ ትኩረት አልሰጠንም፣ ማንሳት አልተቻለም። ሌላ ራስ ምታት ሆኖብናልና ይሄኛው ጉዳይ በትኩረት ሊሰራ። በአሁኑ ሰዓት በቦንጋ ትምህርት ኮሌጅ 5 ክፍሎች የተቀመጠው መጽሐፉ በጊዜ መነሳት ካልቻለ ኮሌጁ ትምህርት ለማስጀመር እንደሚቸገር ባደረግነው ምልከታም መረዳት ችለናል። ግብርን በቴሌ ብር ከፍላለሁ ግዴታዬንም እወጣለሁ በሚል መርህ የቦንጋ ከተማ አስተዳደር ገቢዎች ጽሕፈት ቤት የደረጃ ሀመርሃ ሌና ሀሊቶሃ የግብር ከፋዮች ንቅናቄ መድረክ አካሂዷል። ጽሕፈት ቤቱ የ2016 አፈጻጸምና የ2017 በጀት ዓመት እቅድ ላይ ከባለድርሻ አካላቱ ጋር በቦንጋ ከተማ ውይይት አድርጓል። ምህረት ማሞ ተጨማሪ አላት።
በመድረኩ ተገኝተው መልእክት ያስተላለፉት የገቢዎች ጽሕፈት ቤት ኃላፊና ምክትል ከንቲባ የሆኑት አቶ ፍሮ አበበም ግብሬን በቴሌ ብር ከፍላለሁ፣ ግዴታን እወጣለሁ በሚል መሪ መድረክ ላይ ለተገኙ እንኳን ደህና መጣችሁ ካሉ በኋላ ግብር ለመንግስትም ሆነ ለሕዝብ ትልቅ አስተዋጽኦ ያለውና የአካባቢውን መሰረተ ልማት ጥያቄ ለመመለስ ወሳኝ ሚና እንዳለው ተናግረዋል። ከመግቢያ አንፃር ገቢ ለመንግስት ምኑ ነው? ገቢ ለመንግስት ፖለቲካ ነው። ገቢ ለመንግስት ኢኮኖሚ ነው። ገቢ ለመንግስት ሁሉም ነገር ነው። ከዚህ አንፃር ለሰው ልጅ ለመተንፈስ ሳምባ እንደሚያስፈልገው ሁሉ ገቢ ለመንግስት ልክ እንደ ሳምባ የሚያገለግል መተንፈሻው ነው። ስለዚህ ይህንን ገቢ በተገቢው መንገድ ሰብስቦ ተቋማት የመልካም አስተዳደር ችግሮችን ተቋማትን ለመምራት በርካታ የመልማት ጥያቄዎችን ለመመለስ ገቢ ቁልፍ ጉዳይ ነው ማለት ነው። ስለዚህ በ2016 በጀት ዓመት አፈጻጸማችንና የነበሩ ተግዳሮቶችን ስንመለከት እንዲሁም ጠንካራ ጎኖችን ስንመለከት በመደበኛ እቅዳችን በ2016 በጀት ዓመት 205 ሚሊዮን 709,265 ብር ለመሰብሰብ ያቀድን ሲሆን 190 ሚሊዮን 809,313 ብር ከ54 ሳንቲም ይህም በፐርሰንት ስንመለከተው 92.89% መከወን ተችሏል። በመድረኩ ላይ ንግግር ያደረጉትና መድረኩን በይፋ የከፈቱት የቦንጋ ከተማ አስተዳደር የመንግስት ዋና ተጠሪ የሆኑት አቶ ስዩም ወልደ ሚካኤል የግብር አከፋፈል ሁኔታ በየጊዜው እየጨመረ መምጣቱ የሚመሰገንና አልፎ አልፎ የሚታዩ ክስተቶች እንዳሉም ተናግረዋል። ግብር መክፈል የሁሉ ግዴታ ነው ያሉት አቶ ስዩም የሀገሪቱን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን ማርገብ የሚቻለው ህዝቡ የተሰጠውን ግዴታ በኃላፊነት ሲወጣ ነው ብለው ግብር መክፈል የሁሉ ግዴታ ነው ብለዋል። አክለውም በሁሉ በኩል የህዝብ ጥያቄ የሆኑ መሰረተ ልማትን ለማሟላት ሁሉን የገቢ ምንጮችን በመለየትና በመሰብሰብ በ2017 በጀት ዓመት በየደረጃ ያለውን የግብር ከፋይ ቁጥር መጨመርና በህገወጥ የሚሰሩትን ህጋዊ ማድረግ ያስፈልጋልም ብለዋል። ለዚህም ሁሉም ባለድርሻ አካላቱ በቅንጅትና በመረባረብ መስራት እንደሚያስፈልግ አጽንኦት ሰጥተዋል። በዚህም ለግብር አከፋፈል ንቅናቄ መድረክ ሰነድ ቀርቦ ውይይት የተደረገበት ሲሆን መድረኩን ከተሳተፉ ግብር ከፋዮችና ከባለድርሻ አካላት ሀሳብ ተነስቷል። በመድረኩ የቀረበው ያው ለቀጣይ ስራችን ግብአት ሆኖ ይጠቅመናልና ያው የባለፈው አመት የቀረበው ሪፖርት የገቢ አሰባሰብ ለቀጣይ 2017 የያዛችሁት በጣም ከ50% በላይ መሰለኝ። ያንንም እንግዲህ ለመክፈል ሁላችንም በጋራ ከሰራን ገቢያችንን በማሳደግ የተሻለ ነገር እናስመዘግባለን ብለን እናስባለን። ገቢ የከተማው የጀርባ አጥንት ነው። ከተማውን ለመለወጥ እያደረግን ባለበት ሂደት ላይ የገቢ መስሪያ ቤት የሚሰራው የገቢ ጽሕፈት ቤት የሚሰራው ስራ ሁሉም ሰው ሊደግፈውና ከጎኑ ሊሆን የሚገባ ነገር ነው። ቀጣይ ደግሞ በ2017 የታቀደው 433 ሚሊዮን ብር ወደ ግማሽ ቢሊዮን የሚጠጋ ብር ለመሰብሰብ ታቅዷል። ይህ እቅድ ሊሳካ የሚችለው ቅድም እንደተባለው በተናጠል በፍጹም አይሆንም። በተለይ ሌሎች አደረጃጀቶችን በመጠቀም ከዚህ በፊት የሆነ ዓመት ላይ የተሰራ ይመስለኛል። ቢያንስ የንግድና ዘርፍ ማህበራት ምክር ቤት በደንብ በመያዝ አብሮ በመናበብ እንዲሁም የወጣቶችን አደረጃጀት እንዲሁም የኢንተርፕራይዝን ግንባር የፐብሊክ ሰርቪሱንም ግንባር በመያዝ ይህን እቅድ ማሳካት ይቻላል። በ2014 ክፍተቶች መካከል ዋናው የግንዛቤ ክፍተትና ውስንነት እንደሆነ ብዙ ጊዜ በአፈጻጸም የምናየው ስለሆነ እነዚህ ነጋዴዎች አንደኛ የሚገኙበት ሁኔታ መፍጠር መቻል አለብን ማለት ነው። ምክንያቱም ሌላ መድረክ አናገኝም። ግንዛቤ እየፈጠርን የምንሄደው እንደነዚህ አይነት ንቅናቄዎች ናቸው ማለት ነው። ስለዚህ በእንደዚህ አይነት ንቅናቄ መገኘት ያለበት በሆቴልና ቱሪዝም የተሰማራ የከተማችን ነጋዴ መገኘት ያለበት በተለያየ መስክ የተሰማራ ንግድ ፍቃድ ያለው ነጋዴ የማይገኝበት ምክንያት ምንድን ነው? ጥሪው በአግባቡ አልደረሰም ወይስ ደርሶት ነው ያልተገኘው? በአካባቢው ውስጥ ከሌለ እንኳን ተወካይ የሚያስቀምጥበት አግባብ እየተፈጠረ መሄድ መቻል አለበት ማለት ነው።
ብዙ ጥያቄዎች ከህዝብ እየተነሱ ነው ያሉት። የህዝብ ጥያቄ ለመመለስ ደግሞ ገንዘብ ያስፈልጋል። ገንዘብ ከገቢ ከተለያዩ ምንጮች ከሚሰበሰበው ገቢ ውጪ ሌላ የምናገኘው አማራጭ የለንም። ስለዚህ እዛ ላይ ያለው ነገር ምንም መያዝ ያለብን ነገር ይዘን መስራት ነው ያለብን የሚል ነገር አለ። የጽህፈት ቤቱ ኃላፊ የሆኑት አቶ ፍሩ አበበም ከተነሱ ሀሳቦች መካከል በተያዘው በጀት ዓመት ሁሉም አካላት እገዛ ካደረገ የተያዘውን እቅድ ማሳካት እንደሚቻልና ከማዘጋጃ ቤት ጋር በጋራ በመሆን የሚሰራና በተለይም ደግሞ በከተማችን ውስጥ የተጀመረውን የመልሶ ማልማት ስራ ትኩረት ተደርጎ የሚሰራና በተለይም በተያዘው በጀት ዓመት ሁሉም አካላት እገዛ ካደረገ የያዘውን እቅድ ለማሳካት እንደሚቻልም ነው እያስረዱት። በመጨረሻም መድረኩን ያጠቃለሉት የቦንጋ ከተማ አስተዳደር የብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ የሆኑት አቶ ስዩም ወልደ ሚካኤል አካባቢያችንን ማልማትና ከሌሎች ከተሞች ማወዳደር የሚቻለው ሁሉም አካላት ግብር በታማኝነትና በአግባቡ ሲከፍል አስፈላጊውን መሰረተ ልማት ማሟላት እንደሚቻል አስረድተዋል። ግብር ከኔ ይጀምራል በማለት የመንግስት ሰራተኞች፣ ነጋዴዎችና አርሶ አደሮች የሚጠበቅባቸውን ግብር መክፈል እንዳለባቸውም አስረግጠዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት በቀጣይ 3 ዓመት በሀገር ደረጃ 5 ሚሊዮን በክልል 138695 ወጣቶች የሚሰጠው የዲጂታል ኢትዮጵያ ኮደር ስልጠና የንቅናቄ መድረክ በቦንጋ ከተማ አካሂዷል። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ጽዮን ታደለ በስልጠናው መድረክ ተገኝተው የመክፈቻ ንግግር ያደረጉት የክልሉ ርዕሰ መስተዳድር ጽህፈት ቤት ኃላፊ አቶ ተረፈ ዘውዴ ሀገራችን በዲጂታል ኢኮኖሚ ወደ ኋላ መቅረቷን በማስታወስ ይህንን ችግር ለመፍታት እንደ ሀገር ስልጠናው ከተባበሩት አረብ ኤሚሬት ጋር በመተባበር የሚሰጥ መሆኑንም ገልጸዋል። በዘርፉ ዓለም ከደረሰችበት ተወዳዳሪ ሀገርን መፍጠር በኢኮኖሚ ማህበራዊና ፖለቲካዊ እድገት ፋይዳው ከፍተኛ በመሆኑ ስልጠናውን በ2017 በጀት ዓመት ለማስጀመር ለስትሪንግ ኮሚቴ አባላት የተዘጋጀ ንቅናቄ መድረክ መሆኑንም አንስተዋል። በቀጣይ ከሰልጣኝ ወጣቶች ምልመላ ጀምሮ ለስልጠናው አስፈላጊ ጉዳዮችን ከማመቻቸት በሂደት ሊገጥሙ የሚችሉ ማነቆዎች ከወዲሁ ለይቶ በማቀድ ለመፍታት ለስኬታማነቱ በቅንጅት መንቀሳቀስ አስፈላጊ መሆኑንም አጽንኦት ሰጥተው አሳስበዋል። የክልሉ ክህሎትና ቴክኖሎጂ ቢሮ ኃላፊ አቶ ተስፋዬ እንዳሻው አሰልጣኞች ከመደበኛ ስራ ቦታ ተነጥሎ የሚሰጥ ስልጠና ስላይደለ ከወዲሁ በእጃችን ያለውን አቅም በመለየት ለተፈጻሚነቱ በቁርጠኝነት መስራት እንደሚገባ አሳስበዋል። የንቅናቄው አስፈጻሚ ሰነድ በአቶ መስፍን ተስፋዬ የርዕሰ መስተዳድሩ ካቢኔ ጉዳዮች ኃላፊ ለተሳታፊዎች ቀርቦ ውይይት ተደርጓል። ዓላማውም ወጣቱ ትውልድ በመርሃ ግብሩ በመሳተፍ በግላቸው የስራ እድል በመፍጠር ተጠቃሚ ከማድረግ ባሻገር ክህሎትን በማዳበር በዲጂታል ኢትዮጵያ ስኬትና ተወዳዳሪነት የድርሻውን አስተዋጽኦ እንዲያበረክቱ ለማስቻል እንደሆነ አንስተዋል። በስልጠናው ከፐብሊክ ሰርቫንት ከሁለተኛ ደረጃ ትምህርት ቤቶች እንዲሁም ከቴክኒክና ሙያ ኮሌጆች ተመልምለው ተሳታፊ እንደሚሆኑ ተገልጿል። በውይይቱ ላይ ፕሮግራሙ ትውልድን በመቅረጽና በዓለም ደረጃ የሀገራችን ተወዳዳሪነትን ከፍ ለማድረግ ከፍተኛ ሚና ስለሚኖርበት በቁርጠኝነት መሰራት እንዳለበት ተሳታፊዎች አንስተዋል። ይሁን እንጂ የበጀት፣ የግብዓት እጥረት፣ የዲጂታል መሳሪያ እጥረት፣ የወጣቶች ተሳትፎ ዘላቂነት፣ የኔትወርክና መብራት መቆራረጥና ሌሎች ጉዳዮች እንደ ስጋት ተነስተው ውይይት ተካሂዷል። በመሆኑም የንቅናቄ መድረክ ዓላማው እንደ ስጋት የተነሱ ጉዳዮችን ቀድሞ በመለየትና በማቀድ በመፍታት ለስልጠናው ምቹ ሁኔታ ለመፍጠር በመሆኑ ሁሉም የባለድርሻ አካላት በቅንጅት በመረባረብ ስልጠናውን ስኬታማ ማድረግ ወሳኝ መሆኑም ተገልጿል። በንቅናቄው መድረክ የዞኑና የክልሉ ስትሪንግ ኮሚቴ አባላትና ሌሎች ባለድርሻ አካላት ተሳታፊ ሆነዋል። የተለያዩ የጦር መሳሪያዎችን መያዙን በካፋ ዞን የአዲዮ ወረዳ ፖሊስ አስታወቀ። የአዲዮ ወረዳ ፖሊስ አዛዥ ሳጅን ሀብታሙ አለማየሁ እንደገለጹት በወረዳውና በአጎራባች ወረዳዎች ያለውን የጸጥታ ስጋት መነሻ በማድረግ ከሐምሌ 3 ቀን 2016 ዓ.ም ጀምሮ ህገወጥ የጦር መሳሪያ ዝውውርን ለመከላከል የተለያዩ ተግባራት መከናወናቸውን ገልጸዋል። እንደ ፖሊስ አዛዡ ገለጻ በወረዳው የጦር መሳሪያ ዝውውር ይደረግባቸዋል ተብሎ የሚጠረጠሩ ቀበሌዎችን የመለየት ስራ አስቀድሞ መሰራቱንና በኮሻ ቀበሌ ሬቻ በተባለ መንደር ከፍርድ ቤት መበርበሪያ ትዕዛዝ በመያዝ በግለሰቦች ቤት በተደረገው ብርበራ የተለያዩ ህገወጥ መሳሪያዎች ተይዘዋል።
የአዲ ወረዳ ፖሊስ አዛዥ ሳጅን ሀብታሙ አለማየሁ በህገ ወጥ መንገድ መሳሪያ የሚታጠቁ ሰዎች በአንድም በሌላም መንገድ ለወንጀል ተግባራት የተጋለጡ ስለሆነ ህብረተሰቡ ህገ ወጥ የጦር መሳሪያ አዘዋዋሪዎች ሲያጋጥሙት ለጸጥታ አካላት በመጠቆም የተለመደውን ትብብሩን እንዲያደርግ ጥሪ አቅርበዋል። መረጃው የክልሉ ፖሊስ ኮሚሽን የህዝብ ግንኙነት ነው። የኢትዮጵያ ጤና ፖሊሲ ለአራተኛ ጊዜ ተሻሽሏል። ፖሊሲውን በተመለከተ ባልደረባችን ምህረታ ብርሃኑ ያሰናዳችውን ተከታትለን እንመለስ። የመጀመሪያው የጤና ፖሊሲ የተቀረጸው በ1960 ዓ.ም ነበር። ከተላላፊ በሽታዎች መካከል ሀገራችንን ጨምሮ ለዓለም አቀፍ ዘመቻ የፈንጣጣን በሽታ ማጥፋት የተቻለ ሲሆን የወባ በሽታንን በመከላከሉ ረገድ በወቅቱ ውጤት የታየበት ነበር። በ1970ዎቹ አጋማሽ የተዘጋጀው ሁለተኛው የጤና ፖሊሲ የመጀመሪያው የጤና ክብካቤ የተጀመረበትና የክትባት መርሃ ግብር የተስፋፋበት ነው። ሶስተኛው የጤና ፖሊሲ በ1986 የተተገበረ ሲሆን በሀገራችን ፈርቀዳጅ የሆነው የጤና ኤክስቴንሽን ፕሮግራምን ጨምሮ በሽታ መከላከል ላይ ያተኮረ መሰረታዊ የጤና አገልግሎት በስፋት የተሰራበት ነው። በያዝነው ዓመት ለአራተኛ ጊዜ የተሻሻለው የጤና ፖሊሲ ላለፉት 30 ዓመታት ሲያገለግል የቆየ ሲሆን በሽታዎችን መከላከል ላይ መሰረት ያደረገ ነው። የጤና ስርዓታችን ወቅቱን የሚመጥን የጤና ችግሮችና ባህሪያቸው ጋር የተናበበ ለመንስኤዎቹ ተገቢው ምላሽ የሚሰጥ የጤና ስርዓት መገንባት አስፈላጊ በመሆኑ የተሻሻለው የጤና ፖሊሲ ሚያዝያ 17 2016 ዓ.ም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የሚኒስትሮች ምክር ቤት ቀርቦ መጽደቁ የሚታወስ ነው። ቀደም ሲል ከነበሩትና በአዲስ መልክ እየተከሰቱ ካሉ በሽታዎች ስርጭት አሁን ካለውና ወደፊትም ከሚኖረው የማህበራዊና ኢኮኖሚያዊ እድገት መነሻ በማድረግ እያደገ የመጣውን የህዝባችን ፍላጎት ምላሽ ለመስጠትና ከወቅቱ ጋር የተናበበ የጤና ፖሊሲ አስፈላጊ ሆኗል። ስለዚህም አዲሱና የተሻሻለው የጤና ፖሊሲ በሽታዎችን መከላከልና ጤናን ማበልጸግ አልፎም የፈውስ ህክምናንና የቴሪሸሪ የህክምና አገልግሎቶችን ማጎልበትን ጥራትን የጠበቀና ለሁሉም የህብረተሰብ ክፍል ተደራሽ የሆነ የተጠናከረ የህብረተሰብ ጤና አደጋዎችና መሰል ክስተቶችን የሚቋቋምና ፈጣን ምላሽ የሚሰጥ በዲጂታል የታገዘ የጤና አገልግሎት መስጠት የሚችል የግል ዘርፉና መንግስታዊ ያልሆኑ ተቋማት ጋር የላቀ ትብብር ያለው የጤና ፋይናንሲንግን ማጎልበት የጤና መረጃ ጥራትና ምርምር እንዲሁም የእውቀት አስተዳደርን የማህበረሰቡን ባለቤትነትና ራስን መቻል መርህ ያለው ሀገር በቀል ምርታማነትን ማጎልበት የመድኃኒትና የህክምና መሳሪያ አቅርቦትና አጠቃቀም አስተማማኝ ማድረግ የተሻሻለ የጤና ፖሊሲ ዋና ዋና ጉዳዮችና ማቀፎችን የያዘ መሆኑን ከጤና ሚኒስቴር ያገኘነው መረጃ ያመለክታል። ከውጭ የአሜሪካው ፕሬዝዳንት ጆ ባይደን በኮቪድ-19 ኮሮና ቫይረስ መጠቃታቸውን ዋይት ሃውስ አስታወቀ። ከዴሞክራቶች ራሳቸውን ከምርጫ እንዲያገሉ ግፊት እየበረታባቸው የመጣው ፕሬዝዳንት ባይደን በላስ ቬጋስ ጉብኝት በማድረግ ላይ እያሉ ነው በኮቪድ መያዛቸው የታወቀው። የ81 ዓመቱ ባይደን የኮቪድ ምርመራ አድርገው በቫይረሱ መያዛቸውንና ቀለል ያሉ የህመሙን ምልክቶች እያሳዩ መሆኑም ተነግሯል። የዋይት ሃውስ ፕሬስ ሴክሬታሪ ካሪን ዣን-ፒየር ፕሬዝዳንቱ በአሁኑ ወቅት መካከለኛ የሆነ የህመሙ ምልክቶች እንደታዩባቸውና በዴልዋሬ በሚገኘው መኖሪያ ቤታቸው ራሳቸውን አግልለው እንደሚገኙ አስታውቀዋል። ፕሬዝዳንት ጆ ባይደን በዴልዋሬ በሚገኘው መኖሪያ ቤታቸው ሆነው ሁሉንም ኃላፊነታቸውን እንደሚወጡ የፕሬስ ሴክሬታሪያቱ ተናግረዋል። ፕሬዝዳንቱ ከላስ ቬጋስ ወደ ዴልዋሬ በማቅናት ላይ እያሉ ለሪፖርተሮች በሰጡት ቃል ጥሩ ሁኔታ ላይ ነኝ፣ ጥሩ ስሜት እየተሰማኝ ነው ብለዋል። ሆኖም ግን አውሮፕላን ላይ ሲሳፈሩ ደረጃውን ቀስ እያሉና በየመሃሉ እየቆሙና እያረፉ እንደነበር ነው የተነገረው። የ81 ዓመቱ ፕሬዝዳንት ባይደን ከዚህ ቀደም 2 ጊዜ በኮቪድ ተይዘው የነበረ ሲሆን አሁን ላይ ቫይረሱ ሲገኝባቸው ለ3ኛ ጊዜ ነው። ፕሬዝዳንት ባይደን የኮቪድ-19 ክትባት መውሰዳቸውም ይታወሳል። የዘገበው የአላይን የዜና ምንጭ ነው። ወደ ስፖርት ዜና ስናልፍ የአውሮፓ እግር ኳስ ማህበር በአውሮፓ በሚካሄዱ ሊጎች የሚጫወቱ እግር ኳስ ቡድኖችን ደረጃ አውጥቷል። አንተነህ ፍቃዱ ማህበሩ በሚያወዳድራቸው 3 የውስጥ ውድድሮች እና ቡድኖቹ በሚጫወቱበት ሊግ የነበራቸውን አፈጻጸም በመስፈርትነት ተጠቅሟል። በዚህም የ2024-25 ክለቦች እስከ 20 ያላቸውን ደረጃ ያወጣ ሲሆን የእንግሊዝ ፕሪሚየር ሊግ 6 ክለቦች ምርጥ 20 ውስጥ ማካተት ችሏል። ማንቸስተር ሲቲ በደረጃው በቀዳሚነት ሲቀመጥ የዘንድሮው ሻምፒዮንስ ሊግ አሸናፊ ሪያል ማድሪድ ተከታዩን ደረጃ በአውሮፓ እግር ኳስ ማህበር አግኝቷል። ባየር ሙኒክ፣ ሊቨርፑልና ሮማ እስከ 5 ያለውን ደረጃ የያዙ ክለቦች ናቸው።
በእንግሊዝ ፕሪሚየር ሊግ ጥሩ ጊዜውን ያሳለፈው አርሰናል 19ኛ ደረጃን የያዘ ሲሆን መጥፎ የውድድር ዓመትን ያሳለፈው ማንቸስተር ዩናይትድ በአንጻሩ 14ኛ ደረጃ ላይ መቀመጡ ተመላክቷል። የዩሮፓ ሊግ አሸናፊው አትላንታ 20ኛ ደረጃን የያዘ የወቅቱ ክለብ ነው። የአውሮፓ እግር ኳስ ማህበር የክለቦችን ደረጃ በዚህ መልክ የሰጠው በቻምፒዮንስ ሊግ በዩሮፓ ሊግና በኮንፈረንስ ሊግ ባስመዘገቡት ውጤት ነው። በተጨማሪም ባለፉት 4 ተከታታይ የውድድር ዘመናት ባስመዘገቡት ውጤት ደረጃ ወጥቶላቸዋል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው በቴሌ መምሩ አብሬያችሁ ቆይታን አደረኩ። ቀሪ የከፋ ቴሌቪዥን መሰናዶዎች ይቀጥላሉ። ሰላም ቆዩ።